ክረምት አንድ ወቅት ነው በውስጡ ግን 5 ወራትን ይይዛል ዝናባማዎቹን ሰኔ ሐምሌ ነሐሴ ጳጉሜና መስከረምን በክረምት ጉሙ ጭጋጉ ደመናው ዝናቡ ጎርፉ ውሽንፍሩ እየተፈራረቁ ወቅቱን ከባድ ቢያስመስሉትም ክረምት ተፈላጊና ተናፋቂ ነው አንዳንዶቹ በጨለማ ቢመስሉትም ክረምት የህይወት ብርሃን ነው ሐምሌ የክረምት ንጉስ ይባላል ነሐሴ ደግሞ ንግስት ነሐሴ ወር ላይ ነን ነሐሴ የብርሃን ተምሳሌት ናት ገበሬው መጪውን ብሩህ ጊዜ በአይነ ህሊናው አሻግሮ ያየ ልቡ በተስፋ የሚሞላበት ወር ነው ፀሐይ ጨረቃና ከዋክብት በገላጣው ደመና እያሾለኩ ብርሃናቸውን ወደ መሬት መላክ የሚጀምሩበት ጊዜ ነው ሐምሌ በዝናብና በጎርፍ ሲታወቅ ነሐሴ በቡሄዋ ትታወቃለች ቡሄ ካለፈ የለም ክረምት ዶሮ ከጮኸ የለም ሌሊት የሚባልበት ወቅት ላይ ነን ቡሄ አልፏል የቡሄ ጅራፍ ጮሆ ችቦ ተለኩሶ አካባቢውን አድምቆ የብርሃናማውን መስከረም መጥባት ዋዜማ ያበሰረ ነው ቡሄ ቢያልፍም ግን ጨዋታው በልጆች ህሊና በአዋቂዎች የትዝታ ጓዳ በእኛ ካሜራ ተቀርጾ ቀርቷል ቶቶት የባህል ምግብ አዳራሽ አዘጋጅቶት የነበረው የዘንድሮ የቡሄ በዓል ልዩ ዝግጅት ለፕሮግራማችን በዋና ግብአትነት ተጠቅመንበታል ቡሄ ሲነሳ 3 መሰረታዊ ነገሮች አሉ ችቦ የጅራፍ ጩኸትና ሙልሙል ዳቦ ሁሉም የየራሳቸው ሃይማኖታዊ ዳራ አላቸው ችቦ ተምሳሌት እንግዲህ በቱፊት መልክ እንዳገኘ ነው የጌታችን የኢየሱስ ክርስቶስን ብርሃነ መለኮቱን የሚያሳይ ነው ጌታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን በገለጸ ሰዓት ብርሃን እንደነበረ ቀንና ሌሊቱ እንደማይታወቅ ተቀላቅሎ ነበር ብርሃን ለጨለማም ላይ ብርሃን ይበራ ነበር ቀንም ሆኖ ብርሃን ነበርና እነዚህ ተቀላቅለው ስለነበረ ያንን ለማስታወስ ችቦ እናበራለን ጅራፍም የሚጮኸው ከዛ ጋር በተያዘ ነው የጌታችን የኢየሱስ ክርስቶስ ብርሃነ መለኮት ድምጹን አበደምና ሆኖ የሞደው ልጄ ይሄ ነው ብሎ የተናገረው የአብ ድምጽ ነው ያ የጅራፉ ጅራፍ እንደሚያስደነግጥ ሲጮህ እና እንደሚያስደነግጥ ሁሉ የጌታችን የኢየሱስ ክርስቶስ ብርሃነ መለኮቱም ደንግጠው እንዳየናቸው እነ ሊቀ ሐዋርያ ቅዱስ ጴጥሮስ እነ ሙሴ በግንባራቸው ተደፍተው ነበር ስለዚህ ያንድን ምሳሌ ለማድረግ ሙልሙል ዳቦም እንደነገርኩሽ ብርሃነ መለኮቱን ሲገልጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀኑም ጨለማውም ተቀላቀለ ማለት ጨለማ ሲሆን መጨለም ነበረበት የጌታችን ኢየሱስ ክርስቶስ ብርሃነ መለኮት በሚያበራበት ሰዓት ግን ጨለማውም ብርሃን ነበር በዚህ ሰዓት በተግባር ላይ የነበሩ ሰዎች ነበሩ ማለት በእርሻ ሊሆን ይችላል በረኝነት ሊሆን ይችላል በዛ መካከልና እነዚህ ሰዎች ቀን ጨለማው ሰዓት እንደደረሰ ሳያውቁት ቀን መስሏቸው እዛው ውለው ነበር እና ቤተሰቦቻቸው አሰቡ ምን ሆነው ነውና መምጣት ነበረባቸው ለቤተሰቦቻቸው ሰዓቱ አልፏል ለረኞቹ ግን ወይም እዛ ለሚሰሩ ሰዎች ሰዓቱ አላለፈም በዚህ የተነሳ ልጆቻቸው ጋር ወይም ተግባሩ ጋር ወዳሉ ሰዎች ለመሄድ ሲሉ ዳቦ ጋግረው ሙልሙል ይዘው ወደ ሰዎቹ ጋር ለመጠየቅ የሄዱበት ምሳሌ ነው ስለዚህ ዛሬም እንደዚሁ ቱፊቱ ስለሆነ ሙልሙል እየተጋገረ
በየአመቱ እናያለን። ከጅራፉ ጩኸት ጋር ችቦ ያበሩ የቡሄን መምጣት የሚያበስሩት ልጆች ልዩ ጭፈራ አላቸው። ቡሄ በሉ ልጆች ሁሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ የሚለውን ቀደምት ስነቃል ጨምሮ የሆያ ሆየ ጭፈራም የቡሄ መገለጫ ሆኗል። ይህ ሁሉ ጭፈራ ታዲያ ሙልሙል ዳቦ ለማግኘት ነው። የቡሄ ጭፈራ ልጆች ሙልሙል እስከሚሰጣቸው ድረስ ጉጉታቸውን እንዲህ ይገልጻሉ። ቡሄ በሉ ልጆች ሁሉ አጨብጭቡ ዝም አትበሉ አንዱን አምጩ አታማርጩ ወደ ጓዳ አታሩጩ አንዱን አምጩ ያን መላጣ ቅቤ ቀቢው እንዳይነጣ ደሳሌን ደሴ ዳቦ ደንደሴ እያሉ በመጨፈር ሙልሙላቸውን ይጠባበቃሉ። ኦቶ የቡሄ ጭፈራ የሚጀምርባቸው ቀናት ከስፍራ ስፍራ ይለያያሉ። በትግራይ ልጆች የቡሄን ጨዋታ ጭፈራ የሚጀምሩት ነሐሴ 12 ቀን ሲሆን በወሎ ደግሞ ነሐሴ 13 ቀን ላይ ነው። በአዲስ አበባ ተዛውረን እንደተመለከትነው ደግሞ ቡሄ ሊደርስ 3 ቀናት በፊት ቀድሞ ጭፈራው ተጀምሯል። በተለያዩ አካባቢዎች እለቱ ቢለያይም ብስራቱ አንድ ነው። ክረምት አለፈ ብርሃን መጣ ለማለት እንኳን አደረሳችሁ ይባባላል። ሁሉም እንኳን አደረሳችሁ እንኳን አደረሳችሁ አሜሪካን ሀገር ላሉት ላጎቶቼ ልጆችና እንዲሁም ላጎቴ እንኳን አደረሳችሁ በይ። አይሰሌ መሲ ለኢትዮጵያ ሕዝብ በሙሉ እንኳን ለቡሄ በዓል በሰላም አደረሳችሁ ላለው መልካም በዓል ይሁን። እንኳን ለቡሄ አደረሳችሁ ለመላው ቤተሰቦቼ እንዲሁም በመላው ዓለም ማለት አሜሪካ የሚኖሩ እህቶች አሉኝ ጓደኞቼ ምናምን እንኳን አደረሳችሁ እላለሁ። ደብረ ታቦር ቡሄ በዓል በሰላም አደረሳችሁ። ለመላው ኢትዮጵያውያን ሕዝብ መልካም በዓል እንዲሆን መልካም ምኞቴን እገልጻለሁ። እንኳን አደረሳችሁ ለመላው ቤተሰቦቼ ለእናቴ ለአባቴ እንዲሁም ለልጆቼ እንኳን አደረሳችሁ እላለሁ። መጀመሪያ ደረጃ እንኳን የቡሄ በዓል በሰላም አደረሳችሁ በሰላም አደረሰን እላለሁ። ቶቶቴ ባህል ምግብ አዳራሽ የቡሄን በዓል ለሶስተኛ ጊዜ ነው ሲያከብር። ወደፊትም የዛሬ ዓመትም በተሻለ መልኩ ያሻሻልን ለማክበር ፕሮግራሞች አሉ። ቡሄን ተከትሎ የአሸንዳ በዓልም በነሐሴ ወር በትግራይ አካባቢ በታላቅ ድምቀት የሚከበር ነው። አሸንዳ በወንዝ ዳር የሚበቅል ቅጠለ ሰፋፊ ቄጤማ መሳይ የሳር አይነት ሲሆን ልጃገረዶች በበዓሉ ሰሞን ይህንን የሳር አይነት አቀጣጥለው እንደ ጉርድ ቀሚስ በወገባቸው አስረው ስለሚዘፍኑ ጨዋታው አሸንዳ ተባለ። የአሸንዳ በዓል በሰፊው የሚከበረው በትግራይ በተለይ በተንቤንና በእንደርታ ቢሆንም በዋግ ኽምራ በላስታ በላሊበላና በሰሜን ጎንደር እና ትግራይ አዋሳኝ አካባቢዎችም ይዘወተራል። ቡሄ ካለፈ የለም ክረምት ዶሮ ከጮኸ የለም ሌሊት ቢባልም ትክክለኛው ክረምት የሚያበቃው ቡሄ ሲያልፍ ብቻ ሳይሆን መስከረም ላይ ነው ለማለት ቡሄ ካለፈ አለ ክረምት እነኝኝ ብላ እነ ጳጉሚት ዶሮ ከጮኸም አለ ሌሊት እነ እንቁርቁሪት እነ ድንግዝግዚት ተብሎ ተገጥሟል። ቡሄ አልፏል፣ ክረምቱ ግን ቀጥሏል። ሁሉም የተስፋ ችቦ ለኩሶ ብርሃናማውን መስከረም እየተጠባበቀ ነው። ቸር ያድርሰን። አሃይበል አሲዮ ቤሌማ ማለቴ አሃይበል አሲዮ ቤሌማ በሌሌማ አሃይበል አሲዮ ቤሌማ ማለቴ አሃይበል አሲዮ ቤሌማ ማለቴ አሃይበል አሲዮ ቤሌማ አወዲጂ
ወንዶ